ለካ ማታለል ነው ማሞኘት ነው አንድነት መጅሊስ ውስጥ ይገቡ ድረስ ነው ፍላጎታቸው በአንድነት ተመሰረትን ጀምሮ የደረሰብን አደጋ የደረሰብን ተንኮል የመስጊድ ወረራ ውሸት ክሪያት ተንኮል ኢንሻአላህ በተከታታይ ለህዝቡ እንዲረዳ እንገልጸዋለን መንግስትም ክርስቲያኑ ሙስሊሙም እንዲያውቅ እናረጋለን አሁን ከዛ ይባስ ብሎ ደግሞ በሆቴል እየተቀመጡ ማን እንደሚቀልባቸው ማን እንደሚያወጣላቸው እንጃ እዚህ ተንኮላቸውን ይጎነጉናሉ ይሰበሰባሉ የፈለጉትን ይሽራሉ የፈለጉትን ይጥላሉ የፈለጉትን ይሾማሉ አሁን በትናንትና ቀን ደግሞ በሸራተን ተሰባስበው ተሿሹመዋል ተሰብስበዋል አስገራሚው ጉዳይ ባላየነው ባልሰማነው የመንግስት የዚህ የመጅሊሱንም አካሎች ከፊሎቹን እንደዚሁ አሳትፈዋል ወደ እነሱ ጥሩ ስልጣንም ሰጥተዋል የፈትዋም ኮሚቴ አድርገዋል በጣም አስገራሚ ጉዳይ ነው ባላየነው ባልሰማነው ስለዚህ የትናንትና ስብሰባ አንደኛ ስብሰባው ህገ ወጥ ነው መጅሊሱም ያውቀው ህገ ወጥ መሆኑን የኢትዮጵያ ህዝብ ሊያውቅልን ይገባል መንግስትም ሊያውቅ ይገባል ሁለተኛ የተመራረጡት ምርጫ ህገ ወጥ መሆኑን መንግስትም ሊያውቅ ይገባል ህዝብም ሊያውቅ ይገባል ነው የምንለው